በቲክቶክ አካውንት የሚለቀቁ እናንተን አስተማሪና አዝናኝ ፕሮግራሞች እንዲደርሳችሁ ፎሎ እና ሼር ማድረጋችሁን እንዳትረሱ። ከዚህ ቀጥሎ ለእናንተ ይጠቅማል የምላችሁን አዳዲስ ፊቸሮች እና ሀሳቦችን ገልጽላችኋለሁ። እምነት ሰሚነው አካሉ ነኝ። እንግዲህ እንደምታውቁት የተለያዩ ሰዎች ገበያቸውን ለማሳደግ እና ሲስተማቸውን ለማስፋት ምን ይጠቀማሉ? ማስታወቂያዎችን ይጠቀማሉ። ሁሉም ሰው እንደዚህ ሼር አድርጉ፣ ፎሎ አድርጉ ምናምን ተከታዮችን ታገኛላችሁ የሚባለው ነገር 100% ፐርፌክት ትክክል አይደለም። ሊሳካም ላይሳካም ይችላል። 5 ወይ 25% ነው ሊሰጡት የሚችለው። ግን እናንተ ጥሩ ኮንቴንት በመምረጥ የቲክቶክ አካውንታችሁን እንዴት ማሳደግ እንደምትችሉ እነግራችኋለሁ። ይሄ ቪዲዮ ይጠቅመኛል እወደዋለሁ ካላችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን እንዳትረሱት። አብራችሁን ቆዩ። አንደኛ ፎሎወራችሁን ለማሳደግ እንዴት ነው ማድረግ ያለባችሁ? ይሄ ፎሎዊንግ የሚለውን እናንተ የጠየቃችኋቸው ከተከታዮቻችሁ ቁጥር በላይ በሆነ ቁጥር የእናንተን ተደራሽነት ስለሚቀንሰው እነሱን ፎሎ ያደረጋችኋቸውን እየመረጣችሁ ዩዘሮችን አንፎሎ ማድረግ አለባችሁ። ምክንያቱም እናንተ የጠየቃችኋቸው ቁጥር ከተከታዮቻችሁ ቁጥር መብለጥ ስለሌለበት። ሁለተኛ ነገር ደግሞ እነሱ በበዙ ቁጥር አካውንታችሁ እየተደበቀ ስለሚመጣ አክቲቭ ስለማይሆን በየቀኑ 3 ቪዲዮዎችን በመልቀቅ አካውንታችሁን አክቲቭ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ የምትለቁት ቪዲዮ ጥራት ያለውና ኦሪጂናል ሳውንድ መሆን አለበት። ለምሳሌ እኔ አሁን ራሴ እያወራሁኝ የራሴ ምስል የተለቀቀው፣ ይህ ማለት ኦሪጂናል ሳውንድ ነው የተጠቀምኩ ያለሁት፣ ምስሉም ኦሪጂናል ምስል ነው ማለት ነው። በፎቶ ዘፈኖችን በቪዲዮ ሌላ ዘፈኖችን በፖስቱ ከሆነ እንደዚሁ የእናንተ ተደራሽነት መጠኑን እየቀነሰ ነው የሚመጣው፣ ምክንያቱም ኦሪጂናል ሳውንድ ስላልሆነ ማለት ነው። ኦሪጂናል ሳውንዶችን በመጠቀም የቲክቶክ አካውንታችሁን የምታሳድጉ ለመግለጽ እፈልጋለሁ ማለት ነው። ከዚህ በኋላ እንዴት አድርጋችሁ ሴቲንጎችን በመስተካከል የእናንተ ቪዲዮ ቫይራል ሊወጣ እንደሚችል የማሳያችሁ ይሆናል። ይህን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ትብብር እንድታደርጉ ጠይቃችኋለሁ። እምነት ሰሚነው አካሉ ነኝ።